አንደኛው የአንጎላችሁ ክፍል ግን ተቆርጦ ቢወጣ ምን የሚፈጠር ይመስላችኋል? እንዴት ናችሁ? ዶክተር ኢየሩሳሌም ነኝ። ሰሞኑን አንድ ጥያቄ ጠይቄ ነበረ። ኒውሮሰርጀሪ ፕሮሲጀሮች በቪዲዮ ቢቀርብላችሁ ምን ይመስላችኋል የሚል። ለዚህም እንግዲህ ሰሞኑን እያሰብንበት የነበረ አንድ ነገር ላውንች አድርገናል። ማይክሮ ኒውሮሰርጀሪ ኢትዮጵያ ይባላል። የዩቲዩብ ቻናል ነው። ኢትዮጵያ ውስጥ የሚሰሩ ማይክሮ ሰርጂካል ፕሮሲጀሮችን እንዴት ነው የሚሰሩት የሚለውን እያንዳንዱን ስቴፕ የሚያሳየው ቪዲዮ ነው። መጀመሪያ የጠየኳችሁ ጥያቄ ያለ ምክንያት አይደለም። አንቴሮ ሚዲያል ቴምፖራል ሎቤክቶሚ ፕሮሲጀር የመጀመሪያው የለጠፍነው ቪዲዮ ነው። ይሄ ማለት ቤዚካሊ ሎቤክቶሚ የሚባለው ነገር የሆነ ነገር ቆርጦ ማውጣት ነው። ግን ቆርጠን እንዴት ነው የምናወጣው የሚለውን ሄዳችሁ ማየት ትችላላችሁ። በጣም ዴሊኬት በሆነ ማነር ነው የሚወጣው እና ይሄም የሚደረገው ደግሞ የሚጥል በሽታ ኖሯቸው በመድኃኒት መቆጣጠር ያቃተ ከዛ ምክንያት ያለው ኮንጀናይታል የሆነ ነገር ሊሆን ይችላል። ስካር ስከለሮሲስ እንላለን። ስካር ያላቸው ሰዎች ሊሆን ይችላል። ወይም ደግሞ እንደዚህ ታካሚ እጢ ያለበት ሰው ሊሆን ይችላል። ስለዚህ እንደዚህ ሲኖር እንዴት ተደርጎ ነው የሚወጣ የሚለውን ደግሞ እዛ ቪዲዮ ላይ ሄዳችሁ እዩ። ሰብስክራይብ አድርጉ፣ እዩት፣ ሼር አድርጉላቸው። ያስፈልጋቸዋል ወይ ኢንተረስትድ ናቸው ለምትሏቸው ሰዎች። ከዛ በተጨማሪ ደግሞ ኮሜንታችሁን ጻፉልን። አዲስ ኢኒሼቲቭ ነው። ብዙ ነገሮች መስተካከል እንደሚችሉ እናስባለን። ስለዚህ ምን መደረግ እንዳለበት ለነገራችሁ ሰዎች በጣም ኦፕን እነዚህ ነገሮች ለማስተካከል። ስለዚህ ህይወትና ሌታች ነው እና ቴንክ ዩ ሶ ማች ፎር ሰፖርት እና ለኢንተረስት